ሰላም እንዴት ናችሁ? ያው ዛሬ የምናሳያችሁ ፋይበር ኦፕቲክ ሜንቴናንስ ወይም ፋይበር ኦፕቲክ ስፕላይሲንግ ለመስራት የሚያስፈልጉ እቃዎችን ነው። ስለዚህ ፋይበር ኦፕቲክ ስፕላይሲንግ ለመስራት ምን ያስፈልገናል የሚለውን ምን እቃ ያስፈልገናል የሚለውን ቱሎቹን እያንዳንዳቸውን አሳያቸዋለሁ። ስለዚህ ፋይበር ኦፕቲክ ስፕላይሲንግ ለመስራት የሚያስፈልጉ እቃዎች የመጀመሪያውና ዋነኛው እቃ ምንድን ነው? ፋይበር ኦፕቲክ ስፕላይሲንግ ማሽን ነው። ፋይበር ኦፕቲክ ስፕላይሲንግ ምንድን ነው? ሁለቱን ፋይበር ኦፕቲክ ኬብሎች የሚያገናኝልንና የሚበይድልን ዲቫይስ ነው። ሁለተኛው ደግሞ ፋይበር ኦፕቲክ በ90 ዲግሪ የሚቆርጥልን ክሊበር ትባላለች። ፋይበር ኦፕቲካችን በትክክል በ90 ዲግሪ የምትቆርጥልን ዲቫይስ ነች። ፋይበር ኦፕቲክ ስትራይፕ ለማድረግ ለመላጥ የምንጠቀማቸው እቃዎች ናቸው። ዘን ሌላ ተጨማሪ ነገር የሚያስፈልገን ምንድን ነው? ፋይበር ኦፕቲክ ኬብላችን ከላጥን በኋላ የምንጠቀመውና የምናጸዳበትና የምንጠቀመው ዋይፕስ ነገር መጠቀም አለብን። ዘን ሌላው ደግሞ የሚያስፈልገን ፋይበር ኦፕቲክ ኬብላችን ስፕላይስ ካደረግን በኋላ ስፕላይስ የተደረገበትን ቦታ ከበር የሚያደርግልን ስሊቭ ትባላለች። ይችን እንጠቀማለን ማለት ነው። ዘን ቱሎቹን ካየን ቀጣይ እንዴት ስፕላይስ እናደርጋለን የሚለውን እናያለን። ስለዚህ አንድ ባንድ እነዚህን እቃዎች ስፕላይስ እናደርግ እንዴት እንደምንጠቀማቸው ማየት እንችላለን ማለት ነው። ስለዚህ እነዚህ ፋይበር ኦፕቲክ ኬብሎቻችን ናቸው። ፋይበር ኦፕቲክ ኬብላችን እዚህ ያለ። ስለዚህ መጀመሪያ እንደገለጽኩት ይሄ የሚጠቅመን ፋይበር ኦፕቲክ ኬብሉን ለመላጥ ነው። ስለዚህ ላይክ ይህን በመጠቀም መላጥ ትችላላችሁ። ዘን እንደዚህ በትክክል በማስቀመጥ ፋይበር ኦፕቲክ ኬብላችን በትክክል በ90 ዲግሪ ምንም አይነት አንግል ሳይኖረው በትክክል እንቆርጣለን ማለት ነው። ዘን ከቆረጥን በኋላ ጫፉ እንዳይጋጭብንና አንግል እንዳይፈጥርብን በትክክል ካነሳን በኋላ ወደ ፋይበር ኦፕቲክ ስፕላይሲንግ ማሽናችን ጋር በደንብ ፊክስ አድርገን እናስቀምጣለን ማለት ነው። ለማስቀመጥ በጣም ጥንቃቄ ይፈልጋል። ምክንያቱም ጫፉ በ90 ዲግሪ የቆረጥ ነው ሌላ አካል ጋር ከተጋጨ አንግል ስለሚፈጥርብን ማሽኑ አይበይድልንም ማለት ነው። ሌላ ሳይድ ደግሞ ሌላ ፋይበር ኦፕቲክ ኬብል ማገናኘት የፈለግነውን እንልጥና በሌላ ኢንድም እናስቀምጣለን ማለት ነው። ሌላ ኢንድ የምንጠቀመውን ፋይበር ልጭ አለው ከላጥኩና ከቆረጥኩ በኋላ እዚህ ፋይበር ኦፕቲክ ስፕላይሲንግ ማሽናችን ጋር ፊክስ እናደርጋለን። ዘን በትክክል ካስቀመጥን በኋላ ፋይበር ኦፕቲክ ስፕላይሲንግ ማሽናችንን እንዘጋለን ማለት ነው። ዘን ከዘጋም በኋላ ፋይበር ኦፕቲክ ስፕላይሲንግ ማሽናችን አውቶማቲካሊ ሁለቱን ፋይበሮች አላይን ካደረገ በኋላ በትክክል መቀመጣቸውን ኮንፊርም ካደረገ በኋላ በራሱ አውቶማቲካሊ ፊውዝ ያደርግልናል ማለት ነው፣ ወይም ይበይድልናል ማለት ነው። ዘን ማሽናችን አላይን አድርጎ ከጨረሰ በኋላ ትክክል ስለሆነ በ90 ዲግሪ በትክክል ስለተቆረጠ ላይክ እንደዚህ ያሳየናል ማለት ነው። ዘን ካሳየን በኋላ ስፕላይስ ያደርግልናል ማለት ነው። ዘን ስፕላይስ አድርጎ ከጨረሰ በኋላ ማየት ያለብንና መርሳት የሌለብን ነገር መጨረሻ ላይ ስፕላይስ አድርጎ ከጨረሰ በኋላ ሉዙ ምን ያህል መጣ የሚለውን ማየት አለብን። ሉዙ ዊዚን ዘ አክሴፕቴብል ቫልዩ ነው ወይንስ አይደለም፣ በአክሴፕቴብል ቫልዩ ሬንጅ ውስጥ ነው ወይንስ አይደለም የሚለውን በደንብ አይተን መጨረስ አለብን ማለት ነው። ስለዚህ አሁን እዚህ ጋር አውትፑት የሰጠን ስፕላይሲንግ ሉዛችን የተቀጠለበት ቦታ ሉዙ 0.01 ዲቢ ነው ማለት ነው። እስከ 0.05 ዲቢ ስለሚቻል አክሴፕቴብል ነው ማለት ነው። አሁን በይዶ ጨርሷል ስፕላይሲንግ ማሽናችን። ከጨረሰ በኋላ በትክክል በኋላ እዚህ ጋር የተበየደበትን ፓርት ከበር ማድረግ ስላለብን ስሊቭ ያላትን ቅድም እንጠቀማለን ማለት ነው። ስለዚህ ላይክ በትክክል የተበየደበት ቦታ እንዳይቆረጥ እዚህ ጋር ጫፍና ጫፍ እንይዝና እነዚህን በትክክል ማንሳት አለብን ማለት ነው።
ዘን እንደዚህ ካነሳን በኋላ ከማሽናችን ጋር በትክክል ይችን ስሊቧን በትክክል የተበየደበት ቦታ ላይ እናስቀምጣለን ማለት ነው። በትክክል ካስቀመጥን በኋላ ሰፊ ስለሆነች በሂት ሽሪንክ እናደርጋታለን ማለት ነው። እዚህ ጋር ሽሪንክ ማድረጊያ አላት ቦታ። እቺ ስሊባችን ሽሪንክ የምናደርግባት ነች። ሂት በመስጠት እዚህ ጋር በአስገብተን ሂት በመስጠት ሽሪንክ እናደርጋለን ማለት ነው። ዘን ሽሪንክ አድርጎ ከጨረሰ በኋላ አውቶማቲካሊ ማሽኑ ሂቱን በራሱ ያጠፋዋል ማለት ነው። ዘን አሁን ሽሪንክ አድርጎ ጨርሷል። ዘን ፋይናሊ ስፕላይስ የተደረገው ፋይበራችን ይሄን ይመስላል ማለት ነው። በዚህ መሰረት ይህን ስቴፕ በመከተል ፋይበር ኦፕቲክ ስፕላይስ ማድረግ ትችላላችሁ። በቀጣይ ስፕላይስ ለማድረግ መጀመሪያ ማወቅ ያሉብን ነገሮች ይዘንላችሁ እንመጣለን። አመሰግናለሁ። ቻው።